ሃሌሉያ 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 ሃሌሉያ። በዚህ ቃል ላይ ቆሜ አፌን ሞልቼ እንዲህ እላለሁ፣ የብሉይ ኪዳን ቤተ መቅደስ በክርስቶስ አካል ተተክቷል። በብሉይ ኪዳን የእግዚአብሔር ማደሪያ የነበረው በብር በወርቅ በእንጨት በድንጋይ የተሰራው ቤተ መቅደስ በሰው እጅ ባልተሰራ ቃል ሥጋ በሆነ ከሰማይ በመጣ በሕያው አካል ተተክቷል። ስለዚህ በዚህ ዘመን የቤተ መቅደስ ፍለጋ አንንከራተትም። የምንፈልገው ኢየሱስን ነው፣ አካሉን ነው፣ ሥጋውን ነው። ሃሌሉያ። ዛሬ የቤተ መቅደስ ፍለጋ ወደ ግራ ወደ ቀኝ አይታይም። በብሉይ ኪዳን የትም ይሁኑ የት መስኮታቸውን ወደ ቤተ መቅደሱ አንጻር ነው ከፍተው የሚጸልዩት። የትም አገር ቢሆኑ በኢየሩሳሌም ቤተ መቅደስ ያለ አምላክ ስማን ይላሉ፣ እዛ ያለ አምላክ ተቀበለን ይላሉ። አዲስ ኪዳን ደግሞ በክርስቶስ አካል ስለተተካ ሁለትና ሶስት በስሜ በምትሰበሰቡበት እዚያው በመካከላችሁ ኩሽና ይሁን፣ ሳር ቤት ይሁን፣ ሳሎን ይሁን፣ እንጨት ስር ይሁን፣ ሜዳ ይሁን፣ ሃሌሉያ፣ ግንብ ቤት ይሁን፣ ህንፃ ይሁን፣ ሁለትና ሶስት በስሜ ስትሰበሰቡ እኔ ደግሞ በመካከላችሁ። ሃሌሉያ። እስቲ ዛሬ አምኖ ኢየሱስን ቤተ መቅደሴ የሚል ሰው ማን ነው? ኢየሱስ የኔ ቤተ መቅደስ፣ የኔ መገናኛ፣ የኔ የአምልኮ ስፍራ፣ የኔ መገናኛ። ሃሌሉያ። መከራ ሲገጥመኝ ወደ አንተ ሮጣለሁ። ፈተና ሲገጥመኝ ወደ አንተ ሮጣለሁ። ጠላት ሲከበኝ ወደ አንተ ሮጣለሁ። መንገድ ሲጠፋብኝ ወደ አንተ ሮጣለሁ። መዳን ስፈልግ ወደ አንተ ሮጣለሁ። ሕይወት ፈልጌ ወደ አንተ ሮጣለሁ። ሰላም ፍለጋ ወደ አንተ ሮጣለሁ። ላስቸግራችሁ በድጋሚ እስቲ ኢየሱስን ቤተ መቅደሴ፣ የኔ ቤተ መቅደስ። ሃሌሉያ። አልንከራተትም፣ ሥጋው አለኝ። አልንከራተትም፣ ደሙ አለኝ። አልንከራተትም፣ አንድ ከእግዚአብሔር ጋር የምገናኝበት አካል አለኝ። አልንከራተትም። ትራንስፖርት ከፍዬ ሩቅ አገር አልሄድም። እዛ እግዚአብሔር አለ ተብሎ ፍለጋ ከአገር አገር አልንከራተትም። እዛ እግዚአብሔር አለ ተብሎ ብዙ አልሰቃይም። ኢየሱስ የኔ ቤተ መቅደስ። ሃሌሉያ። እመኑ። ቃሉን እያነበብኩ ነው። እመኑ። እንግዶችም ካላችሁ እመኑ። ጌታ ኢየሱስ ለዘላለም ይባረክ። የእግዚአብሔርን ቃል ወደ ብሉይ ኪዳን ልመለስና ዘዳግም ምዕራፍ 4 እግዚአብሔር ያንን የቤተ መቅደስ ሥርዓት ለመስጠት ሲመጣ የነበረውን የእግዚአብሔርን መገለጥ እዚህ ጋር መጽሐፍ ቅዱስ ይነግረናል። ዘዳግም ምዕራፍ 4 ከቁጥር 15 እግዚአብሔር በኮረብ በእሳት ውስጥ ሆኖ በተናገራችሁ ጊዜ
መልክ ከቶ አላያችሁምና እጅግ ተጠንቀቁ። ተመስገን። እንዳትረሱ። እዚህ ጋር በግልጽ መጽሐፍ ቅዱስ በኮረብ ያን የቤተ መቅደስ ሥርዓት ያን የጽላት ታቦት ሥርዓት ለመስጠት እግዚአብሔር በሲና ተራራ ላይ ሲገለጥ በእሳት ተገለጠ። አሜን። ዘጸአት 19 ላይ ያለውን የእግዚአብሔርን ቃል ሙሉ ምዕራፍ ያዙ። በእሳት ተገለጠ። እስራኤላውያንን ለማሳመን ልክ እግዚአብሔር በእሳት ሲገለጥ ተራራው መቀጣጠል ጀመረ። እንደውም መዝሙረ ዳዊት ላይ ምንድነው የሚለው? ተራሮች እንደ ኮረብቶች እንደ ጠቦቶች ዘለሉ ይላል። እንደ ጥጃ በእግዚአብሔር ፊት ዝልል ዝልል አለ። ምድር ተናወጠች፣ አለት ተሰባበረ፣ የሰማይ ክብር ተገለጠ። ያን ሲያዩ እስራኤላውያን እንዲህ አሉ። ያን ሲያዩ ሙሴ አንተ የምትሰብከው እግዚአብሔር ነው፣ አምላክ ነው። እሱ ብቻ አይናገረን፣ እሱን መልስልን፣ እሱ ወደ ስፍራው ይሂድ። እሱን አንችለውም፣ እሱን መሸከም አንችልም። ክብሩን አይተናል። ይህ እሳት እንዳያቃጥለን ከሱ አንተ እየሰማህ ንገረን፣ እኛ ይሄን እሳት አንችልም አሉ። እንዲህ ነው በብሉይ ኪዳን ያሳመናቸው። በአዲስ ኪዳን እምነት መጥቷል። አሜን። እምነት መጥቷል። ፈተናም ቢሆን እሰብካለሁ። እምነት መጥቷል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ያለውን የእግዚአብሔርን ቃል አነባለሁ። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ። በምን ተገለጠ? እግዚአብሔር በሥጋ ተገለጠ፣ በመንፈስ ጸደቀ፣ ለመላእክት ታየ። የእስራኤል አምላክ በአሕዛብ ተሰበከ፣ በዓለም ታመነ። ዓመተ ዓለምን ዓመተ ምሕረት አደረገ። ገደሉት፣ ሞተ፣ ተቀበረ። ሞትን ድል አድርጎ በክብር አረገ። ሲቀበር እንደ ደካማ ተቀበረ። ሞትን ድል አድርጎ ሲነሳ ግን በኃይል ተነስቶ ዓይናቸው እያየች ወደ ሰማይ ከፍ ከፍ አለ። ሃሌሉያ። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ያለውን የእግዚአብሔርን ቃል አነባለሁ። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 የእግዚአብሔር ቃል እንደዚህ ይላል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አቤት ፈተና! ላማኝ ግን ፈተና አይደለም። በእሳት ሲገለጥ የነበረ አምላክ፣ ተራራን አለትን እየሰባበረ ይገለጥ የነበረ አምላክ፣ ምድር እያናወጠ ሲገለጥ የነበረ አምላክ፣ በቤተ መቅደስ ካህናት መግባት እስከማይችሉ በደመና ሲገለጥ የነበረ አምላክ፣ በትልቅ ማስፈራት ክብር ሲገለጥ የነበረ አምላክ በአዲስ ኪዳን በሥጋ ተገለጠ። ሕፃን ሆኖ መጣ። ሕፃን የሚታቀፍ በግርግ የሚተኛ፣ መሬቱ አይንቀጠቀጥም፣ አካባቢው አይሸበርም። እንዳውም የከበረ ስፍራ ላይ አይደለም የተኛው፣ ስፍራ ስላጣ ግርግም የተጣለ ቦታ ላይ ነው የተወረወረው። እዛ ክፍል ሰው አለ፣ እዛ ክፍል ሰው አለ፣ እዛ ክፍል ሰው አለ። እዚህ ጋር ግን አንድ በተጣለ ቦታ፣ በቆሻሻ ቦታ፣ በማይረባ ቦታ አንድ ሕፃን ተወለደ።
ስሙ ስሙ ድንቅ መካር ኃያል አምላክ የዘላለም የሰላም አማኝ እንዲህ ይላል። አማኝ እንዲህ ይላል። አማኝ እንዲህ ይላል። አማኝ ያልሆነ የሆነ ነውጥ ይፈልጋል። የሆነ እንቅስቃሴ ይፈልጋል። የሆነ ነገር ምናምን ወይ የሆነ ወይ አጋንንት ሲጮህ ለማየት ይፈልጋል። ወይ የሆነ የተለየ ነገር ሲንቀሳቀስ ማየት ይፈልጋል። አማኝ ትንሽ ሕፃን እያየ ኃያል አምላክ ይላል። ሕፃን ነው። ሕፃን ነው። ሕፃን ነው። ሕፃን ብቻ አይደለም፣ ውስጡ ሲፈተሽ ኃያል አምላክ። አረ ድምፄን ከፍ አድርጌ እናገራለሁ። ኃያል አምላክ ሕፃን ብቻ ሳይሆን ድንቅ ድንቅ ድንቅ። እዚህ በግርግም የተጣለ ሕፃን አረ ድንቅ ነው። ሰማይን ሲፈጥር ድንቅ ነው። ምድርን ሲፈጥር ድንቅ ነው። ሰውን ሲፈጥር ድንቅ ነው። መላእክትን ሲፈጥር ድንቅ ነው። በሲና ተራራ ሲገለጥ ድንቅ ነው። ድንቅ መካር። ማንን መከረ? አብርሃምን የመከረ ከውር ከለዳውያን ያወጣ፣ ሙሴን የመከረ በሲና ተራራ ላይ ወርዶ ሕግን የሰጠ ለነቢያት ተገልጦ የተናገረ መካር፣ ከጨለማ ወደ ብርሃን የሚያወጣ ከሞት የሚፈታ ከጨለማ ነፃ የሚያወጣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ጥሩታ። ይሄን መጽሐፍ ቅዱስ የምትስማሙ ጥሩት። ኢየሱስ ድንቅ፣ ኢየሱስ መካር፣ ኢየሱስ ኃያል አምላክ፣ ኢየሱስ የዘላለም አባት፣ ኢየሱስ የሰላም አለቃ። አይናቸው የበራላቸው አመኑት አመኑት። በጣም ይገርማል። ግርግም ላይ ተኝተው እያለ ከምስራቅ ኮከቡን አይተው ተመርተው እስከተኛበት ግርግም መጡ። ሲመጡ የተለየ ምንም ነገር የለም። አንድ ትንሽ ሕፃን ግን አማኝ ስለሆኑ ወድቀው ሰገዱለት። ሕፃን እያዩ ወድቀው ሰገዱለት። መስገድ ብቻ አይደለም፣ ሳጥን አውጥተው ስጦታ ሰጡ። ሃሌሉያ! ምስጢሩ ሌላ ነው። ምስጢሩ ከጀርባ ያለው ምስጢር ታላቅ ነው። አማኝ እምነት መጥቷል። እምነት መጥቷል። እምነት መጥቷል። እምነት መጥቷል። እምነት መጥቷል። እምነት መጥቷል። ዛሬ አማኝ ኢየሱስን ኃያል አምላክ ይለዋል። አማኝ ኢየሱስን ቀና ብሎ የዘላለም አባት የዘላለም አብ ይለዋል። ድንቅ ይለዋል። መካር ይለዋል። ሃሌሉያ! የሰላም አለቃ ይለዋል። ሰላም ለሌለው ሰላም፣ አምላክ ለሚፈልግ አምላክ፣ አባት ለሚፈልግ እንዳውም የዘላለም አባት። ሃሌሉያ! አይኑ ያርበላለት ይሰናከላል። እዚሁ ትንቢተ ኢሳይያስ ምዕራፍ 8
ቁጥር 13 ጀምሬ የእግዚአብሔርን ቃል እስከ ቁጥር 15 አነባለሁ። እንደዚህ ይላል የእግዚአብሔር ቃል፣ ነገር ግን የሰራዊትን ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን፣ እርሱም ለመቅደስ ይሆናል። ሃሌሉያ። በብሉይ ኪዳን በቤተ መቅደስ የተመለከ አምላክ በአዲስ ኪዳን ቃሉን ሥጋ አድርጎ እሱ ራሱ መቅደስ ሆነ። እሰይ! እሱም ለመቅደስ ይሆናል። ነገር ግን ለሁለቱ የእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ አለት በኢየሩሳሌም ለሚኖሩ ለወጥመድና ለአሽክላ ይሆናል። ለአሽክላ ይሆናል። ይቅርታ። ብዙዎች በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይያዙማል። ብዙዎች፣ በጣም ብዙዎች በእርሱ ይሰናከላሉ። እንዴት ሕፃንን ኃያል አምላክ እንላለን? እንዴት ሕፃንን የዘላለም አብ እንላለን? እንዴት ሕፃንን ያ የሲናው ተራራ የጥንቱ አምላክ ብለን እንዴት እናምናለን? ብዙዎች በእርሱ ይሰናከላሉ፣ ይሰበሩማል፣ ይጠመዱማል፣ ይያዙማል፣ ይወድቁማል። ዛሬ ሰው ዝሙት ሰርቶ ገሃነም ይገባል። ነፍስ ገሎ ገሃነም ይገባል። ዋሽቶ የተለያየ ኃጢአት ሰርቶ የሰውን ገንዘብ አጭበርብሮ ይፈረዳል። ከዛ በላይ በሚሊዮን በቢሊዮን የሚቆጠር ሰው በኢየሱስ ይሰናከላል። በዚህ ማለዳ ግን በኢየሱስ አትሰናከሉ ብዬ እጮሃለሁ። እመኑ፣ እመኑ። ኢየሱስ ኃያል አምላክ ነው። ኢየሱስ የዘላለም አባት ነው። ኢየሱስ ድንቅ ነው። ኢየሱስ መካር ነው። ኢየሱስ የሰላም አለቃ ነው። ሃሌሉያ፣ ሃሌሉያ። ተመስገን። እስቲ ያመናችሁ ከዚህ ወጥመድ ያመለጣችሁ አፋችሁን ከፍታችሁ ሃሌሉያ። በዚህ ማለዳ ከኢየሱስ ጋር ታርቆ የሚወጡ ብዙ ሰዎች ይኖራሉ። አምነው የሚወጡ እኔ በመድኃኒቴ አልሰናከልም፣ አምነዋለሁ። ከሱ ሌላ አምላክ የለም። ኢየሱስ ኃያል አምላክ ነው። ኢየሱስ የሰላም አለቃ ነው። ኢየሱስ ድንቅ ነው። ኢየሱስ መካር ነው። ኢየሱስ የሰላም አለቃ ነው። ተመስገን። ፈተና እኮ ነው፣ ፈተና ነው። ነገር ግን እምነት መጥቷል። በዚህኛው በሥጋ አይን ለሚያይ ሰው ፈተና ነው። የእግዚአብሔርን ቃል በእምነት ለሚያይ ሰው ግን አረ ከበረከት የሚበልጥ በረከት፣ ከሰላም የሚበልጥ ሰላም። ዮሐንስ ወንጌል ምዕራፍ 8 ላይ አንድ ክርክር እናያለን። የተሰናከሉ ሰዎችን እናያለን። እንዲህ አይነት ክርክር ካለ በዚህ ማለዳ ይስተካከላል። አትከራከር፣ አይዞህ። እኔ ቃሉን ነው ማነበው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 21 ኢየሱስም ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአታችሁም ትሞታላችሁ፣ እኔ ወደሚሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደሚሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገላልን እንጂ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። ይሄ ራሱ አይገርምም? እዛ ሰፈር ላይ ተወልዶ እዛው ሰፈር አድጎ እዛው ሰፈር ያሉ ሰዎች ያውቁታል። እዛው ሰፈር አድጎ እኔ ከሰማይ ነኝ፣ እናንተ ከታች ናችሁ፣ እኔ ከላይ ነው የወረድኩት።
ጌታ ኢየሱስ ለዘላለም ይባረክ። ተመስገን። እኔ ከዚህ ዓለም አይደለሁም፣ እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ። እኔ እንደሆኑ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እኔ እንደሆኑ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። ተመስገን። እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገሩት ነኝ። በሲና ተራራ ጀምሮ የተናገርኩ፣ ነቢያትን ሳናገር የነበርኩ፣ ከዛም በፊት በነበሩ ዘመናት ስናገር የነበርኩ አምላክ ሕፃን ሆኜ መጣሁ። እኔ ያ የጥንቱ አምላክ መሆኔን ካላመናችሁ ዛሬ በዓለም ላይ ኢየሱስን በተለያየ መልክ ሰው ያምናል። ያ በተለያየ መልክ የሚያምነው እምነት ከኃጢአት ነፃ አያወጣውም። ከኃጢአት ነፃ የሚያወጣው እምነት ኢየሱስ የጥንቱ አምላክ ነው። እስቲ ድምፃችሁን ከፍ አድርጋችሁ ኢየሱስ የጥንቱ አምላክ ነው። ሃሌሉያ ሃሌሉያ። ያ የጥንቱ አምላክ ነው። ይህን ታሪክ እያነበብን ስንቀጥል ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም